ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ ይሄን መሳሰለ ዕቃ ይዤ መጥቻለሁኝ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮውን እስከ ድረስ አብራችሁኝ ተከታተሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ የአብዱ መሐመድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ከኔ ያለ ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖችና ሙስሊም ወገኖች ስራ ጤንነት እንዲይዛችኋል ከኔ ጋር አሪፍ ነው። በያላችሁበት ሰላማችሁ ብዝት ይበልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ ሁኑ ማለት ነው። ዛሬ ደግሞ ጀላችሁ የመጣሁት አንድ ኪችን ካቢኔት አለ፣ ቁም ሳጥን፣ አልጋና መዋቢያ አለ ማለት ነው። ሼር እያደረጋችሁ አብራችሁኝ ሁኑ። እዚህ ጋር የማሳያችሁ ወደ ጎን በ2 ሜትር የተሰራ ነው ማለት ነው። ባለ 5 ተከፋች ኪችን ካቢኔት ነው። ከላይ ጋር 3 በር ላይ መሳቢያ አንት ማን ነው መስታወት አለ። 2 በር ላይ ደግሞ ረዘም ያሉት አለ መስታወት ነው ማለት ነው የተሰሩት። ሁሉም ላይ መደርደሪያ አለው ማለት ነው። በጣም የሚያምር የሆነ ኪችን ካቢኔት ነው። ወደ ሰማያዊ ከለር ሀድ ያለ ነው ማለት ነው ቀለሙ። ውስጡ የተቀባው ነጭ ነው። ዳሩ ግን ቦዲውና በሩ ወደ ሰማያዊ ከለር ሀድ ያለ ነው ማለት ነው የተቀባው። እንደምታዩት በጣም የሚያምር ኪችን ካቢኔት ነው። ያው ለጭቃ ቤት የሚሆነው ለማንኛውም ቤት የሚሆነው ማለት ነው። ራሱን ችሎ የሚቆም ነው። መታሰር ምናምን አያስፈልገውም ማለት ነው። በጣም ያምራል። ልክ እንደ ቁም ሳጥኑ ራሱን ችሎ ማለት ነው የሚቆመው። ደግሞ ተወገብ በላይ ያለው ለብቻ የሚነሳ ነው። ከዛ በታች ደግሞ ያለው ለብቻ ነው ማለት ነው፣ ለማንቀሳቀስ እንዳይቸግር። ይሄ ደግሞ ቁም ሳጥኑ ወደ ጎን ሜትር ከ80 ወደ ረቅመቱ ደግሞ 2 ሜትር ከ40 ነው ማለት ነው። በጣም የሚያምር የሆነ ቁም ሳጥን ነው። ባለ 4 ተከፋች ነው። በጣም የሚያምር ነው። እዚህ ጋር ደግሞ 2 ተከፋች ላይ የልብስ መስቀያ ያለው ነው። አንዱ በር ላይ መስታወት ተገጥሞለታል ማለት ነው። እዛው መልበሻ በጣም የሚያምር ነው። ጠንካራ ነው ማለት ነው። በጣም በአንደኛው ማቴሪያል ነው ይሄ የተሰራው። በጣም የሚያምር ነው። በላምነቱ ሳይሆን በኤችዲኤፍ ሳይሆን ኤምዲኤፍ ነው። አንደኛና ሁለተኛ ስላለው ይሄ በአንደኛው የተሰራ በኤምዲኤፍ ነው። በአንደኛው የተሰራ ነው ማለት ነው። እዚህ ጋር በአንድ በኩል 3 መደርደሪያ አለው። ከስር ያለው ጋራ 4 ማለት ነው። በዚህኛው በኩል ልክ እንደዚህኛው ተመሳሳይ ነው ማለት ነው። 3 መደርደሪያ አለው። ከስር ያለው ጋራ 4 ማለት ነው። በጣም የሚያምር ነው። ይሄም ከላይ ያለው የኮንፈርት ማስቀመጫ ለብቻ የሚነሳ ነው፣ ለማንቀሳቀስ እንዳይቸግር። እዚህ ጋር ይሄ መስታወት ነው ማለት ነው። ያው ትንሽ መሸት ስላለ ጠቆር ብሏል። ያው መስታወት ነው ትንገራችሁ ብዬ ነው። ቀለም ነው የሚመስለው። በአንድ በር ላይ ያለው ይሄ አጠር ያለው፣ አንድ በር ላይ ያለው መስታወት ነው ማለት ነው። እንደምታዩት ከላይ ያለው ይሄ ለብቻ የሚነሳ ነው ማለት ነው። ለማንቀሳቀስ ምቹ ነው ማለት ነው። ወደዚህ ጋር ስንመጣ ደግሞ ይሄ ሜትር ከ50 አልጋ ነው ማለት ነው። ባለ 2 ኮሜዲኖ ነው ማለት ነው። ይሄ ደግሞ አልጋው እዛው የስልክ ማኖሪያ፣ የተለያየ እቃ ማኖሪያ 2 በር አለው። መሳሪያም ካላችሁ ደግሞ ውስጥ መደበቂያ አለው ማለት ነው። ወትጋ ትልቁ ጥቁሩ በር ነው ማለት ነው። ወደ ውስጥ ቦታ አለው። ይሄ የመሳሪያ ማኖሪያ ካላችሁ መሳሪያ ማኖሪያ ይሆናችኋል። የተለያየ እቃ ማኖሪያ ይሆናል ማለት ነው። እዚህ ጋር ደግሞ 2 በር ዳርና ዳር ያሉት የስልክ ማኖሪያ ይሆናሉ። የተለያየ እቃ ማኖሪያ ይሆናሉ ማለት ነው። ይሄ ደግሞ ፍራሹ ኤክስትራ ፍራሽ ነው። ባለ 20 ቲክነስ። ይሄ አይተረሽም ማለት ነው። ኤክስትራ ጠንካራ ፍራሽ ነው። ያው በተመሳሳይ የሚተረሹ አሉ። ይሄ እዚህ ዋጋ 14000 ብር ነው። ከዚህ ከ10000 ብር ነው። ከዚህም በታች ያሉ ፍራሾች አሉ ግን ይተረሻሉ ማለት ነው። ጥንካሬ አይኖራቸውም። ይሄ ደግሞ ወደዚህ ጋር ስንመጣ ሜትር ከ20 መዋቢያ ነው ማለት ነው። ይሄ ሙሉ በመደርደሪያ በመሳቢያ የተሰራው ማለት ነው። 8 መሳቢያ አለው። መሃል ላይ አንድ መደርደሪያ አለው ማለት ነው። እቺ የመዋቢያ ዋጋ 14000 ብር፣ ያልጋው 28000፣ የቁም ሳጥኑ 30000 ብር፣ ባለ 4 ተከፋች የኪችን ካቢኔት ደግሞ 28000 ብር ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ማዘዝን የምትፈልጉ ባዮ ላይ ስልክ ቁጥር ያለ፣ አድራሻችን ወሎ ኮምቦልቻ ነው። እዘዙን የፈለጋችሁበት ሀገር ላይ እናደርሳለን። ወደዚህ ጋር ስንመጣ ደግሞ ይሄን በሜትር ከ50 መጠን የተዘጋጀ አልጋ ነው ማለት ነው። በጣም የሚያምር የሆነ አልጋ ነው። እዛው ራስጌው ላይ ኮሜዲኖ ላይ ማብራት አለው ማለት ነው። የተለያየ ከለር ማብራት ያበራል፣ የቀያየረ ማለት ነው። በጣም የሚያምር የሆነ አልጋ ነው። በጣም ያምራል። ኮሜዲኖ አንድ መሳቢያና አንድ በር አለው። ግራና ቀኝ 2 ኮሜዲኖ አለው ማለት ነው። ኮሜዲኖ ለብቻ የሚነሳ ነው ማለት ነው። በጣም የሚያምር ነው። በጣም ጸዴ የሆነ አልጋ ነው ማለት ነው። እናንተም እዘዙን፣ አበረታቱን። ያዛችሁ አበረታቱን ማለት ነው። የቻርጅ ማረጊያም አለው ማለት ነው። እዛ ኮሜዲኖ ላይ የቻርጅ ማረጊያ አለው። በጣም ያምራል። አድራሻችን ወሎ ኮምቦልቻ ነው። እዘዙን የፈለጋችሁበት ሀገር ላይ እናደርሳለን። ይሄ ደግሞ ቁም ሳጥን ነው ማለት ነው። ባለ 5 ተከፋች ቁም ሳጥን ነው። እዚህ ላይ የልብስ መስቀያ አለው። ከስር አንድ መደርደሪያ አለው። እዚህ ላይ ደግሞ
ሁለት መደርደሪያ አለው ማለት ነው። ከስር ደግሞ ሁለት መሳቢያ አለው። መስታወት በሩ ላይ ሁለቱም በር ላይ መስታወት ተገጥሞለታል ማለት ነው። ዳርና ዳር ላይ ረዘም ያለው በር ላይ የልብስ መስቀያ አለው። ከላይ ደግሞ የኮንፈርት ማስቀመጫ፣ የብርድ ልብስ ሻንጣ ማስቀመጫ ሰፋ ያለ ቦታ አለው ማለት ነው። ከላይ ያለው ለብቻ የሚነሳ ነው። ያው ለማንቀሳቀስ እንዲያስቸግር ማለት ነው። ይሄንኛ ደግሞ መዋቢያ ነው ማለት ነው። ወደ ጎን ሜትር ከ20 ነው። በጣም የሚያምር የሆነ መዋቢያ ነው። ከዳርና ከዳር ላይ መደርደሪያ ያለው ማለት ነው። በር አለው። በሩ በመስታወት ነው። ከስር ደግሞ 3 መሳቢያና 2 በር፣ አንድ ወንበር አለው ማለት ነው። የዚች ዋጋ 14000 ብር፣ ያልጋው 31000፣ የቁም ሳጥኑ ደግሞ 35000 ማለት ነው። ባለ 5 ተከፋቹ በጣም የሚያምር ነው። ሼር እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ